ይህ ማንኛውም ሰው ላይ ሊከሰት የሚችል የአይን መቅላት ወይም ደም መቋጠር መንስኤው ምንድነው? ምንስ ማድረግ አለብን? ይህንን የአይን ሁኔታ ድንገተኛ የሆነ ሰብ ኮንጀክቲቫል ሄሞሬጅ እንለዋለን። ይህ የሚከሰተው ነጩ የአይናችን ክፍል ላይ ያሉ ትናንሽ ደም ስሮች ሲበጠሱና ደም ሲቋጥር ነው። መንስኤዎቹም ማንኛውም የአይናችን ደም ስር ላይ ፕሬሸር ወይም ጫና የሚፈጥሩ ነገሮች ናቸው። ይህም ከፍተኛ የሆነ ሳል፣ ማስነጠስ፣ ማማጥ፣ ከባድ ዕቃ ማንሳት እንዲሁም አይንን በጣም ማሸት ይህንን ሊያስከትል ይችላል። ይህ ሰብ ኮንጀክቲቫል ሄሞሬጅ ማናችንም ሊገጥመን ይችላል። ስናየውም በጣም ልንደነግጥ እንችላለን። ነገር ግን ህመምም የለውም፣ አይናችንም ላይም ቢሆን ጉዳት አያመጣም። አብዛኛውን ጊዜ በራሱ ከ1 እስከ 2 ሳምንት ውስጥ ይጠፋል። ነገር ግን ይህ የአይን መቅላት በተደጋጋሚ የሚመጣ ከሆነ ህመም ካለው እንዲሁም የእይታ መቀነስ ካለ እና ይህ የአይን መቅላት ደግሞ በምት ምክንያት ከሆነ የአይን ህክምና ቦታ በመሄድ መመርመር ያስፈልጋል። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ባይ